እዚህ ጋር እንግዲህ እንደምታዩት የኢትዮጵያ ኤምባሲ በኳተር ዶሃ ነው የምናሳያቸው። እውነት ለመናገር የሀገራችንን ባንዲራ ከፍ ብላ ስትውለበለብ ማየት እንዴት እንደሚያስደስት አትጠይቁኝ ማለት ነው። እና እኔ ሁሌ ስመጣ እንደዚህ እየቀረጽኩ ነበረ መመጣ አጋጣሚ ሆኖ ራሱ አቀራራጼ እንደዚህ ገልብጬዋለሁ ስልኩን እና ያኔ ከደስታ የተነሳ ማለት ነው። እንዲህ የኢትዮጵያ ባንዲራ ከፍ ብሎ ሲውለበለብ ማየት ምን አይነት ስሜት አለው? የተለየ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም በያላችሁበት ሰላማችሁ ብዝት ብዝት ይበል እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ ወደ ኢትዮጵያ ኤምባሲ በኳተር እየሄድኩኝ ነው እና ከቤት ወጥቼ እየሄድኩ ነው ያለሁት ፓስፖርታችንን ለማሳደስ ነበረ። ባለፈው ከዛሬ 2 ወር በፊት 2 ወር ከ10 ቀን ተቅሪበን ሆኖናል እና ፓስፖርታችን ቀጠሮ አስይዘን ነበር ከጓደኛዬ ጋር። አለቀ ማለት ነው። አልቆ አስባችሁታል። እኛ ሳንቀየር ፓስፖርቱ አለቀ። እኛ ሳንታደስ ፓስፖርቱ ታደሰ። ስደት እንደዚህ ነው እንግዲህ። ለ2 ዓመት ብለን እንመጣለን፣ 5 ዓመት እዚሁ ቅጭ እናደርገዋለን ማለት ነው። በነገራችን ላይ ከመምጣታችን በፊት 1 ዓመት ነበረውና አሁን 4 ዓመታችን ጨረስን። ለዛ ነው ልናሳድድ የተገደድነው ማለት ነው። የሰው ልጅ እንግዲህ ያልፍልኛል፣ በዚህ ሰዓት ይሞላልኛል፣ ይሄን ያክል ዓመት ከሰራው ይበቃኛል ብለን ከሀገራችን እንወጣለን። ላኪን ግን እዚህ ጋር ሌላ ስለሆነ የሚገጥመን ወይም ሌላ ኑሮ ስለሆነ የምንኖረው ማለቴ እኛ ባሰብነውና ባቀድነው ወይም ይሄን ያክል ጊዜ ይበቃኛል ከሰራሁ ብለን በወሰንነው ሳይሆን እሱ በፈቀደልን አላህ በቀደረልን ነው የምናደርገው ሁሉንም እንቅስቃሴ እና ውዶችዬ፣ ያው እንግዲህ አልሐምዱሊላህ እያልን አላህ ያለልንን እንኖራለን ማለት ነው። እና እንደ አጋጣሚ እኛ ፓስፖርታችን ስላለቀ እሱን ለማስቀጠር ወደ ኢትዮጵያ ኤምባሲ ሄደን ነበር። መጀመሪያ ቀን ግን ስንሄድ ሎኬሽን እኛ ከፌስቡክ ምናምን አውርደን ነበር እና የተሳሳተ ቦታ የት እንደርን ታውቃላችሁ? የኢትዮጵያ ኤምባሲው የመኖሪያ ቤቱ ነበር ሄድ ነው። እዛ ስንሄድ ይሄ መኖሪያ ነው ብሎ ያ እንደገና እዛ ያለው ምንድነው የሚባለው? ይሄ ስክርቴራ ነው የሚባለው። እሱ ሰጠን ማለት ነው ሎኬሽን እና ከዛ ከቻልን ኤምባሲ ቦታ ስንሄድ ማሻአላ ተባረከላ ዛህማ ነው አልኳችሁ። ዛህማ ለማሳደስ ስንሄድ በጣም ዛህማ ነበር። ሰው ወረፋ እንደዚህ ይዘን ነው በጣም ቢስሚላህ ነክል። ለነገሩ የኢትዮጵያ ኤምባሲ እንደዛ የሆነ እዚህም በየሀገሩ ሲበታተን ያው ነው። ኢትዮጵያ ምን የሌለበት ሀገር አለ? እና በጣም ወረፋ ነበረው። ከጧት የመጣን እስከ 2 ተቅሪበን 3 ሰዓት ሊሆን ነው። እኛ ትንሽ ሰዓት ይበቃና ብለን ይሄርን ሰዎች ብዙ ሰዓት ፈተን የተቀጠርነው። በዛ ላይ ዋጋው ውድ ነው። እውነት ለመናገር የኢትዮጵያ ኤምባሲ በጣም ውድ ነው ከሌሎቹ። እንደ ሌሎቹ 200 300 እና እንደዚህ ነው። የኛ እኮ እስከ ፎቶ 930 ብር ነው የከፈልነው። ፎቶቸው የሚያነሱት ደግሞ ዝም ብለው ምናምን። እኛ ደግሞ እንደ አጋጣሚ የድሮ ፎቶ የፓስፖርቱ ራሱ ነው የሚቀይረው ብለን ስላሰብን በስልካቸው ምናምን ነው ፎቶ አንስተው ራሱ የተቀየረልን ማለት ነው። አለኩል ያህል ያው እንደምንም ብለን ተቀጠርን። በወር ከ15 ቀን ይመጣል እንደውላለን አሉን። ኦኬ እኛ ተመልሰን ቤታችን መተናል። ቀናችንን እየቆጠርን ነው። ወርም አለፈው። ወር ከ15 ቀኑ ሞላ። ስንጠብቅ የሉም። 2 ወር ሞላው የሉም። ከዛ እንደገና አሁን ምንድነው የሚሻለው ምናምን እያልን ሙምኪን እንዴት እናድርግ ብዬ ተዛ ስደውላቸው ፌስቡክ ላይ ያሉኝ ማለት ነው። እንዴ ፌስቡክ ነው እንደሚታየው ብዬ ፌስቡክ እንሄዳለን። ከኛ በኋላ ማለት ነው እንግዲህ አለማወቅ አስባችሁታል። እኛ ይደውላሉ እኮ እያልን ነው። ምክንያቱም እነሱ ናቸው ያሳሳቱን። እንደውላለን፣ ስልክ ቁጥራችሁን ስለያዝን እንደውላለን አሉን። እኛ ይደውላሉ ብለን ነው የምንጠብቀው። ከኛ በኋላ ራሱ 2 እንትን መጥቷል። 2 ጊዜ መጥቷል ከኛ በኋላ። ፌስቡክ ገብተን የዱሃ ኤምባሲ የኢትዮጵያ ኤምባሲ በዱሃ ብለን ገብተን እዛ ስንፈልግ ስማችን እኛ አለ ታች። ከኛ በላይ ግን 2 ጊዜ መጥቷል። በጣም የሚገርመው ነገር ማለት ነው። ከእንደገና ሄድን እዛ ቤቱንን ተርቲብ አድርገን ፈልገምና እንደ ቁጥራችንን አገኘነው፣ ስማችንን አገኘነው። ሄድን ስንሄድ ከዙር በኋላ ነበር ሄድነው እና ጸጥ ያለ ነው። ማሻአላህ ምንም ሰው የለም። ያኔ ሰው ተስተናግዶ አብቅቷል በቃ። እና በቃ ደስ ብሎን ገባን። ያው መቶላችኋል ከባል እንደውም ሰዓት ሁሉ አልፋን እንዴት ገባችሁ ምናምን ሁሉ ብለውን ያው ተባበሩን። እኛ መዳም ቤት ነው የምንሰራው ምናምን ብለን ችግር የለውም ምናምን ብለውን ነበር። እኛ የተወሰነ
2 ሰዓት ተኩል ምናምን ሄድ ነው እና ሰው ስለሌለ ያው ግን ተባብረውናል። ላኪን ግን መጀመሪያ ጊዜ ቀጠሮ ስናስይዝ የነበረ ህዝብ በዛ ላይ ደግሞ ማለት ነው አይ ሙስና እንደው መቼም ይቺ ሙስና የትም ስንሄድ አትለቀንም ማለት ነው። እውነት ለመናገር እኛ ቁጭ ብለን ሌሎች ሲመጡ እያስገቡ እንደገና ደግሞ ሌላ የኛው ሀበሻዎቹ ከነመዳሞቻቸው ምናምን ሲመጡ እነሱን እያስተናገዱ እኛን ከኋላ በቃ እኛ ተነስተን ሁሉ ወላሂ በጣም ተበሳይተን ሁሉ በቃ እንደዛ አላስተናገዳችሁንም ብለን እንሄዳለን ሁሉ እስከምንል ድረስ ማለት ነው። መቼ እንደመጣን ራሱ እነሱ ያውቃሉ፣ ስንት ሰዓት እንደመጣን እነሱ ራሱ ያውቃሉ ማለት ነው። ላኪን ግን በቃ እኛ ኧረ ወይኔ ጉዴ ፈላ። ትዕግስት መቼም ትዕግስት ሰጥተን የዛን ቀን እንትን ብለን መተናል እና ላኪን ግን አሁን ስናመጣ ከሰውናል። ሰዓትን ማሳልፈን ብንሄድም ተባብረውን ፓስፖርታችንን ለመቀበል እዛ ዝግጁ ሆነናል። ያው እኛ ደግሞ ያን ያክል 930 ብር ሲያስከፍሉን አዲሱ ሊመጣ ይሆን እንደምናልባት ብለን ነበር ያሰብነው። አዲሱ ማለት ይሄ ለ10 ዓመት ምናምን የሚሆነው እሱ እየተሰራ ነው ምናምንም ስለተባለ እሱ ሊመጣ ይሆናል ይሄን ያክል ብር የሆነው ተብሎ። ለምሳሌ ሰዎቹም ራሱ የእናንተ በጣም ውድ ነው፣ እንዴት እንደዚህ ውድ ሊሆን ቻለ ምናምን ብለውናል። የኛው በጣም ውድ ነው 930 ብር ማለት ነው። ከባድ ነው በጣም አለኩል ያህልን በጣም አሪፍ ሆኖ ነው ያስተናግዱን። የሆነኛው ጋር የበፊተኛው ጋር ግን በጣም ዛህማ ስለሆነ እንደው አንዱን ወደ ኋላ አንዱን ወደፊት እያደረጉ ያለ ወረፋ ነበር ሲያስተናግዱ የነበሩት። አሁን ግን ሰው ስለሌለ አስተናግድ ይሆናል በስነ ስርዓት ሰዓት ማሳለፈንም ብንሄድም እንደገና ደግሞ እዛ ውስጥ አንዳንድ ኢንፎርሜሽን እየጠየቅኩ ነበረ። ይሄ ፓስፖርቱ አዲሱ ፓስፖርት ለ10 ዓመት መቼ ነው የሚመጣው ብዬ ስጠይቅ ከ45 ቀን ምናምን በኋላ እሱ ይጀመራል ምናምን ብለውኛል። አይ ቲንክ ብሩ ይጨምር አላቅም፣ ግን ከዚህ በላይ ይጨምር አላቅም ብሎኛል። ጠይቄው ነበረ። ከእንደገና ደግሞ እሺ ወደ ሀገር ለመግባት ተቀረጽ ነፃ እንደሆነልኝ እንዴት አድርጌ ነው እንትን የምለው ብዬው ከንስልሽ መሄድ ነው ብሎኛል። የእቃ ዝርዝር አለ ምን አለ በእቃዎች ዝርዝር የዛ ሀገር በቅቶኛል አልመለስም ታልሽ ከንስልሽ ተሄድሽ እዛ ያው የእቃው ዝርዝር አለ በእቃዎች ዝርዝር ተቀረጽ ነፃ ይወጣልሻል ምናምን ብሎኛል። አኪድ የሁሉም ሀገር እንደዚህ ነው ብዬ ነው የማስበው፣ ይሄ ተቀረጽ ነፃ ማለት ነው። ምክንያቱም ከንስሎ ተተሄደ ተቀረጽ ነፃ ያወጣ ብዬ አስባለሁ። እንትኑ ላይ ፎርሙ ላይ ያሉትን እቃዎች ይዘህን ከሄድን ነው የምለው። ከዛ በላይ ተሆነ ግን ምናልባት ጭማሪ ሊሉ ይችላሉ። እና እንደዚህ አይነት ነገሮችን ኢንፎርሜሽን ሰምተናል። ያው ፎቶአችን ፓስፖርታችንን ተቀብለናል። ፓስፖርታችን ተቀብለን ወደ ቤታችን ተመለስን። እነሱን ጋር እንግዲህ ተሰነባብተን ማለት ነው። እና በነገራችን ላይ እንደዚህ በኦንላይን መታደስ ምናምን በጣም ደስ ይላል። ግን ደግሞ የኛ በጣም ብዙ በዛ፣ ከሌላው ሀገር የኛ ብር በጣም በዛ። እውነት ይሄ 900 ብር እንኳን ለ10 ዓመቱ ቢሆን በጣም አሪፍ ነው። እዚህ ጋር እንግዲህ ወደ መውጫዬ ላይ ነው ያለሁት። እንደምታው ስንገባ ነው እዚህ ጋር መጀመሪያ የነበረው። አያችሁት? እዚህ ጋር ስንገባ ነው ኢትዮጵያ ባንዲራ ትውለበለባለች እንደዚህ ከፍ ብላና በጣም ነው ደስ የሚለው። እዚህ ጋር ደግሞ እንትኑ በዚህኛው በኩል አለ እና በጣም ነው ደስ የሚለኝ የኢትዮጵያን ባንዲራ ከፍ ብሎ ስናውለበልብ። የዛሬው ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ስለ ኢትዮጵያ ኤምባሲ በዶሃ ያለኝን እንትን በዚህ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በየሀገሩ ኤምባሲ አቀባበል አንድ ነው ብዬ አስባለሁ። ያው ግን ዱባይ እና ሳውዲ ይበዛል ሰው፣ ለዛ ነው ብዬ የማስበው። እኛም ጋር አልሐምዱሊላህ ደህና ነው፣ ምንም አይልም፣ ቢበዛም አሪፍ ነው ማለት ነው። አሁን እንግዲህ ጨርሰን ወደ ቤታችን ተመልሰናል። እንግዲህ ውድ ቤተሰቦቼ እኛ ሳንቀየር እኛ ሳንታደስ ፓስፖርታችን ታደሰ፣ ፓስፖርታችን ተቀየረ ብያለሁ። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ይበል።